ሰላም ብያችኋለሁ ውድ የበረከት ቤተሰቦች፣ ሁሉ ሰላም ሁሉ መልካም ነው። እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። ሰላሙን እየሰጠን እየረዳን ያግዘን የአባታችን ስም የተመሰገነ ይሁን። እግዚአብሔር ሁሉ ጊዜ መልካም ነው። ሰው ትቶ ይሄዳል፣ ሰው ጥሎ ይሄዳል። ጥሎ ትቶ የማይሄድ እግዚአብሔር በያላችሁበት ቦታ ጤናና ሰላሙን አብዝቶ እና ይስጣችሁ። ፈጣሪ ሁሉ ጊዜ መልካም ነው። ሰው ልጅ እንግዲህ ካልጠፋ ይገናኛል፣ ካልጠፋ በሰላም ይኖራል። ሰው ልጅ መጀመሪያ የሚያስፈልገው ጤናና ሰላም ይኖርላችሁ። በሁላችንም በያለንበት ቦታ እንግዲህ ሁሉ ነገሩም ጾሙም ሁሉ ነገር እያለቀ ነው ያለ አዳዲስ ቀኖች እያለፈ አዳዲስ ቀኖች እየመጣን ነው ያለን። እንግዲህ እናንተ ቆይታችሁ እንዴት ናችሁ? አሁንም ላይክ እና ሼር፣ ኮሜንት፣ ሰብስክራይብ አድርጉ። ለበረከት ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ አበረታቱልን። አዳዲስ ቪዲዮዎችን ይዘን እንመጣለን። እንግዲህ ሰሞኑን ሚዲያ ላይ የሚታየው ነገር አንዳንዴ ያስቃል፣ አንዳንዴ ደግሞ በቃ ቆም ብለን ራሳችን እንድናስብ ያደርጋል ማለት ነው እና አንድ ሴቷ ደግሞ ህፃን ልጁን አስቀምጣውን ደግሞ ከዚህ በፊት ባሉን አልፈልግም ብላ አሁን ደግሞ የሆነ በቃ የሆነ ራሱ ላይ የሆነ ነገር አድርጋ ራቁቱን ፎቶ ይሽ ያለው ምናምን እያለች እያስፈራራች፣ እኛ ምን አገባን? እንደተጣላችሁም ወረቀቱን እንደቀደዳችሁ መቼ አሳይታችሁ። አሁንም እኛ ምንም ሽማግሌ ፊት ተሰብስባችሁ ነው እንጂ ያው እና አሁን ደግሞ ፎቶን ባዶን ራቁቷን ይዛለች ምናምን እንደዚህ እኛ ጋር ለምን ይዛችሁ ትመጣላችሁ? ይሄ ያለ ከሽማግሌ ጋር ቁጭ ብላችሁ ማንፈታታት ነው እንጂ እኛ ምን አገባን? በጣም ነው የሚገርምኝ እኮ እሷ ራሱ ባሉ ነው፣ ለሱም ደግሞ ምስቷ ነው። ተጣላችሁ አልተጣላችሁ ለኛ ወረቀት መቼ ያሳያችሁ እንደተጣላችሁ እንደተለያችሁ ማለት ነው። እና ሼም ነው ምናምን እኛ ምን አገባን? እና በጣም ሚዲያ ነገሮች እኮ ቢያንስ ለልጅ ማሰብ አለብን። ልጆቹን ከወለዳችሁ በኋላ በቃ የኔ ልጅ ሲያድግ ይሄንን ፎቶ ያያል። በቃ ምን ይላል ሰው ምን ይላል? አንዳንዴ ሰው ምን ይላል? ልጅ ምን ይላል? በቃ ወደፊት እናትክ እንደዚህ ናት፣ አባትክ እንደዚህ ነው የሚባል ነገሮች አለ። ቢያንስ ከተጋባችሁ ልጅ መሀል ላይ አለ። ቢያንስ ትንሽ ማሰብ አለባችሁ እናንተ ማለት ነው። እና ለሚዲያ እንኳን አሁን ለሚዲያ ለብር ብላችሁ ነው፣ ግን እናንተ ሁሉ ነገር ህይወታችሁ ወደ ሚዲያ ነው ያለ። ግን እቺን ቪዲዮ ወደፊት ቢያንስ ልጅ ያድጎ ይጸጽተኛል ምናምን ብላችሁ ብታስቡ ጥሩ ነው ብዬ አስባለሁ። አንዳንዴ እኮ ሁሉ ነገር ሚዲያ ላይ ይዘን ለብር በል የምናመጣው ነገሮች ብር እኮ ብር ይገኛል ይጠፋል። ብር ዘላለም አይኖርም። አንድ ቀን የሚጠፋ ዓለም ነው ብር ማለት ነው። እኛ አሁን ሰሞኑም ዱባይ ያለ ነገሮች እንቅልፍ እንዴት እንዳጣን ቀንና ማታ እንግዲህ አሁንም ገና ነው ማለት ነው። አሁን ዱባይ ላይ ብዙ እንትን አለ፣ ግን ዱባይ ላይ ችግር ሆኖ ሳይሆን ከሌላ ሀገር እየመጣ እኛ ማታና ቀን እንቅልፍ የለንም። በጣም እየደነገጠን ውስጣችን በቃ ሁሉ ነገር እኛ ሳታስብ የሚመጣ ወይም ገንዘቡም በቃ ይጠፋል ይገኛል። ስለዚህ ለሰው ልጅ መልካም ነገር ብታስተምሩ መልካም ነገር ብታደርጉ ለኛም ለሁላችንም ይጠቅማል። ለልጆቻችሁም የወለዳችሁ ልጅ ነገ ሰው ፊት እንዲያፍር እናትክ አባትክን እንደዚህ እየረገች ነበረ ምናምን እኛ ምን አገባን? ራቁቱን ፎቶ ይዛ ምን ሆና እኛ ምን አገባን? ለምን ራቁቱን ፎቶ ይዛ ለምን ግርግድ ላይ ለጥፎ አታስቀምጥም? ፎቶ ቤት ሄዳ ማለት ነው። እና የውንም ደግሞ ሄዳችሁ ትፈርዳላችሁ። እነሱ ባልና ሚስት ናቸው። እኛ ምን አገባን? ያዘች አላዘች፣ ተሳቀቀን አልተሳቀቀን እኛ ምን ህይወታችሁ ሁሉ ሚዲያ ላይ ነው። የምትበሉ ሚዲያ ላይ ነው፣ የምትሳደቡ ሚዲያ ላይ ነው። በውስጥ እኛ በምን እናውቃለን? ቢያንስ የአካባቢ ሽማግሌ የአንቺን ቤተሰብ የሱን ቤተሰብ ሽማግሌ ተሰብስቦ ቢሆን እኮ እናምናለን። እናንተ እኔ እኮ የሚያስጠላ ነገር ሁሉ ነገር ካሜራ ደቅናችሁ ትመጣላችሁ። ካሜራ ሳይኖር በካሜራ ጀርባ መነጋገር ማውራት አትችሉ። እኔ እኮ በጣም ቢያንስ አሁን በቃ ባለትዳሮች ነው ነገሮቹን እያበዛችሁ
በቃ ለእናንተ ለገንዘብ ብላችሁ የማታመጡ ድራማ የማታመጡ ጉድ የለም። በእውነት ነው የምላችሁ። አንዷ ደግሞ አሁን ሁለተኛ ልጅ ወልዳ ሶስተኛ ላመጣ ነው ምናምን አንድ ሰሞን እሷም ያየኝ ሌላ ጋር ሄደዋል ብላ እያለች እያለቀሰች ነበር። እና ረበስማ ይሄ ብር ቢቀርስ እስቲ እንደኛ ሰርታችሁ እናንተም በቃ ብር እኮ ለምሳሌ እነሱ እኮ እንደዚህ በቀልድ የሚመጣ ነገር አንዳንዴ በምንም ነገር ላቡን ጠብ እያረጋችሁ እየሰራችሁ ነገር ሲወድቅ ራሱ በጣም ትደነገጣላችሁ። አሁን እነሱ በቃ በቀልድ ነው፣ ምንም ድክመት የለም። በቃ ዝም ብሎ እየቀለዱ ፌመስ ስለሆኑ በቃ አንድ ቀን የሰሩን ቪዲዮ ላይ ብዙ ነገሮች ሊያገኙ ይችላል። ግን አንድ ቀን ከጠፋ ይሄ ነገሮች ብዙ ዋጋ አንዳንዴ እኛንን የተሻለ ህይወት ያለን ማለት ነው። ለምሳሌ ኢትዮጵያ ላይ የሆነ ነገር አድርገን በቃ ለምሳሌ እቺ ወርቅ ከጠፋ ለገንዘባችን አይደል የተገዛ ይሄ ወርቅ ከጠፋ ማለት ነው በጣም ታዝናላችሁ። ምክንያቱም የእናንተ ላብ ነው፣ በጣም ደክማችሁ ነው የገዛችሁ። እነሱ በቃ ዝም ብሎ በሳቅ በምናምን በፍራንኩም ይመጣል፣ ምንም አይመስላችሁም። የፈለጉ ነገር ያደርጋሉ። እናንተ ደግሞ ደክማችሁ ያመጣችሁ ነገር ደግሞ ያኛን ድክመት ነው የምታስታውሱ። እኔ ለምሳሌ ኢትዮጵያ ውስጥ የሆነ ነገር አድርጌ ወደፊት ሲሄድ የሆነ ነገር እንዳይበላሽ እንደዚህ ሰርቼ ያመጣውኝ ነው፣ እንደዚህ እንቅልፍ አጥቼ ያመጣው ነው ብዬ አስታውሳለሁ። ሁሉንም ነገር ማለት ነው ቁጭ ብዬና እንደዚህ አይነት ነገር ደግሞ ወደፊት እንድትኖሩ ህይወታችሁ ዛሬ ግን አንገታችሁን ደፍታችሁ ሰው ቤት ብትሰሩም ደግሞ ወደፊት ለህይወታችን ጥሩ ነገር እንዲኖርልኝ ጥሩ ህይወት እንዲኖርልኝ ነው። አንድም ሰው ኢትዮጵያ ውስጥ ያው ብዙ ሰው እየኖረ ነው። ስለዚህ እኛ ደግሞ የተሻለ ህይወት እንዲኖር ስለፈለገን ነው ሰው ሀገር ቀንና ማታ ምንለፋው ምንደክመው እንቅልፍ አጥተን ማለት ነው። ስለዚህ ይሄ ደግሞ ይሄ እንቅልፍ አጥታችሁ ያገኛችሁ ነገሮች ደግሞ በቃ እንድትኖሩ ይረዳችኋል። በቃ አንዳንዴ እኔ ብዙ ሰዎች አለ ልጆቹን አስቀምጠን መተን ለልጆቻችን ብለን ነው በደንብ ለፍተን የምንሰራው ጠንክረን የምንሰራው ይላሉ። ለምሳሌ በቃ ልጄ ጥሩ ትምህርት ቤት እንዲኖር ልጄ በቃ ጥሩ ልብስ እንዲለብስ ብሎ ይመኛሉ። በቃ ስለዚህ እንደዚህ አይነት ነገሮች ቢያደርጉ እነሱ ግን ለሰው በቃ እኮ እነሱን ቪዲዮ አላይም ከነመፈጠሩ ማለት ነው። ግን በቲክቶክ ይመጣል ቪዲዮቹ ተቆራርጦ ሲመጣ ነው እንጂ እነሱን ቪዲዮ እኔ አይቼ አይደለም። አንድ ቀን ማቼ ዞር ብዬም አላውቅም። እና እላችኋለሁ ቤተሰቦቼ እና አንዳንዴ ገንዘብ ደክማችሁ ያገኛችሁ ነገር ነው፣ በረከት ይኖራችኋል። የዩቲዩብ እኮ አንዴው የኔ ኢየሩስ ፍቅር የሚለው ዩቲዩብ ጠፋልኝ። በቃ አንድ ቀን ይጠፋል ይሄ ነገር እኮ። ወደፊት ደግሞ ካምፓኒም ወይም እንዳይሰራ ዩቲዩብ ሊዘጋ ይችላል። እሱን አምነን መቀመጥ የለብንም። የራሳችን ስራ ነው። የኢየሩስ ፍቅር የሚለው 2 ጊዜ ከፍሎኛል። 3ኛ ጊዜም ሊከፍል የደረሰ ነገር ነው። ያው አብዛኛው ሚኒ ቤት ታውቃላችሁ፣ በጣም ልጆች ይረብሻሉ። የልጆች ድምጽ በጣም ነው። ሁለተኛም ደግሞ ይሄ ሰበር ዜና ምናምን ትንሽ እየሰራው የነበረ 2ኛ ቻናልም በቃ እንደዚህ እየሰሩ ሰበር ዜና ሰርች ያለው። ሁለተኛ ደግሞ የልጆች ድምጽ ብዙ ጊዜ ገብቷል ማለት ነውና በቃ ጠፋ። ስለዚህ ዩቲዩብ ነገር እንደዚህ ይጠፋል። ሰው ህይወት ይኖር እንጂ ሰርቶ መለወጥ። እነሱ አሁን ለምሳሌ ይሄ ዩቲዩብ ከሌለ እኮ ኑሮ ራሱ እንዴት እንደሚኖሩ አያውቁም። ሳይደክም ነው በቃ ቁጭ ብሎ ሀገራችሁ ላይ ነው ገንዘቡ የመጣ ማለት ነው። እኛ ያው ሰው ሀገር የመጣን እንኳን አንድ ጫማ ከተበላሸን በቃ እንደዚህ ደክሜ ነው ያመጣውኝ እንደዚህ ሰርቼ ነው ያመጣውን ብለን እናስታውሳለን። አንዳንዴ የዩቲዩብ ነገር ካንተ ነው ዝም ብለን ነው እንጂ ያው ፌመስ የሆነ ኦልሬዲ ኦኬ ትንሽ ይከፍላል። እንደዚህ እኛ ዝም ብለን እስቲ እኛንም ላይክ እና ሼር አድርጉ። እስቲ አዳዲስ ነገሮች ይዘን እንመጣለን። ከዚህም ደግሞ የምትማሩ ነገሮች ብዙ ነገር አለ። አንዳንዴ በቃ የልጇ ሚስቷ ጋር ማቷ ተጣለች፣ እንደዚህ ሆነች። እነሱ አውቆ ተመካክሮ። ስለዚህ እናንተ በሰው ላይ መሀል ላይ ሄዳችሁ ኮሜንት ባትጻፉ እንደዚህ ለምን አረጋች ባትሉ ጥሩ ነው ብዬ አስባለሁ። ለምሳሌ እነሱ እያወቁ ነው እየሰሩ ያለ ማለት ነው። ለማንኛውም ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። ያው
እንግዲህ አልጠፋም። አንዳንዴ ስመች ቪዲዮ እንሰራለን። እንግዲህ አሁንም በረከት ብሎ ላይ አልጠፋም። ወደ ኢትዮጵያም ከገባሁኝ እዚህም አለውኝ። እንግዲህ ሁላችሁም እያሰባችሁ ያቀዳችሁ ፈጣሪ ያድርግላችሁ እና ሳቁም እየሳቃችሁ ነው እና ጥሩ ሀሳብሽ ምናምንና በጣም ነው የማመሰግናችሁ ሁላችሁም። አሁንም ደግሞ አበረታቱልኝ፣ ፌመስ አድርጉልኝ። እንግዲህ እኔም አዳዲስ ነገሮች እንደዚህ ሰውን የሚያሰድብ ነገር ሳይሆን መልካም ነገሮች ለሰው ጥሩ ነገሮች እንሰራለን ብለን የምናስበው ያገኘን ነገር አንዳንዴ ብዙ ሰዎች የምንረዳ ሰዎች አለን። እኛም ቤተሰቦቻችንም በቃ እንደዚህ አይነት ነው የሚመኘው ማለት ነው። ባገኘም ለሰው በቃ የሆነ ነገርም ቢሆን እንኳን እኔ 2 ጊዜ የሆነ ትንሽ ነገር አድርጌ ነበረ ለሰው ማለት ነው። የከፈላልኝ 2 ጊዜ ከፍሎኝ ነው የጠፋ ማለት ነው። አሁንም ደግሞ እንግዲህ ተስፋ አልቆርጥም እና እላቸዋለሁ ቤተሰቦች አበረታቱልኝ። አመሰግናለሁ። ላይክ አርጉ፣ ሼር፣ ሰብስክራይብ